አንቺ ውስጥ ያለው የእግዚአብሔር ክብር የማይለካ አሜን። አንተ ላይ ያለው የኢየሱስ ማይለካ መለካት ቢፈልጉም ቃል ያከዳክዳ። መጽሐፍ ቅዱስ ላይ ዳጎን አለ፣ የእግዚአብሔር ታቦት አለ። ወሰዱትና ዳጎን ጋር አስቀመጡት። በዳጎን የእግዚአብሔርን ክብር የእግዚአብሔርን ታቦት ሊለኩ ሲፈልግ እነሱ ሲወጣ ዳጎን እኔ ካንተ ጋር እኩል አይደለሁም አለ። ካንተ ጋር መለካት አልችልም አለ። ወደቀ። ሃሌሉያ። መልሶ አነሱት፣ አቆሙት፣ ለቁት። እንደገና ወደቀና ተሰባበረ ይላል። ይሄ ወንድሜ በኢየሱስ ስም አንቺ ላይ ያለው የክርስቶስ ስም አይለካ። የታላቁ የክብር የትንሣኤ ንጉሥ አይለካ። በዚህ ከተማ ላይ ቅዱሳንን የለካ በራሱ ልክ ያስቀመጠ ይገለበጣል። ይገለበጣል። በል ከእንግዲህ በኋላ በል እኔ አልለካም። እነግርሻለሁ በጎረቤት በዘመድ አትለኪም። አንቺ ውስጥ ያለው ጀግና ኢየሱስ አለ። ትንሣኤ ኢየሱስ አለ። እየሰበረ ያድንሻል። አልለካም። ተለክቶ መኖር ያልፈለገ ከልኬት በላይ መሆን የፈለገ ኢየሩሳሌምን ልትለካ አትችላትም። ሃሌሉያ። ሚለካ ሰው ሮጦ ተወዋል። ኢየሩሳሌም አትለካም። ለምን? ክብር አለባት። ለምን? ስም በዛለ። የኔ ስም ደግሞ አይለካም አለ እግዚአብሔር። አንቺ ሳይሆን አንቺ ላይ ያለው የኢየሱስ ስም አይለካም። ይለካም ቶቲ ለአንቺማ ሚዛን አቲኮ ቫራዲያ ሚዛን አስቀምጦ እንዲህ የለካ ዘንድሮ ሚዛኑ ይደፋ። የጉባኤ አስገባችሁም እንዴ? ያው በጎረቤታችሁ በዘመዳችሁ በየትኛው ስፍራ ላይ የተለካችሁ እግዚአብሔር የከበረውን ድምፅ ሲያመጣ የከበረውን ደመና ሲያመጣ እናንተን የለካ ሚዛኑ ሁሉ ይሰበራል። አንቺን የለካ ሁሉ ያፍራ። አንቺ ውስጥ ያለው የማይለካ ነው፣ የማይወዳደር ነው። ኃያል የሆነ ጌታ አለ፣ ንጉሥ የሆነ ጌታ አለ። የኔ ጌታ አይለካም። ድገምና አይለካም። እኔም በል በጠላቶቼ አልለካም። ከእንግዲህ በኋላ እከብዳለሁ። ምክንያቱም የትንሣኤ ኃይል በእኔ ውስጥ ሲገባ ሃሌሉያ። ጥላሽ ይከብዳል፣ ንግግርሽ አይቀልም። ትናንትና ንግግርሽ ለቅቶ ገለባ ከሆነ ከአሁን በኋላ ንግግርሽ ይከብዳል። ስምሽ ሲያነሱ ስምሽ በጠንቋይ ቤት ይከብዳል። በጨለማ ዓለም ላይ ትከብዳለሽ። በአውሬው ላይ ትከብዳለሽ። አረ ኢየሱስ ጌታ። ይህ ሰው ይሄንና ተነሳ አለው። መቀመጥ ይበቃል፣ መታሰር ይበቃል። አሁን ጉብኝት ይሆንልሃል። እንደዚህ አልጋውን ተሸክመህ አስቦኛል እያልክን እግዚአብሔር ረዳኝ እያልክን መቼ በማይፈቀደው ቀን መቼ በሚከለከለው ቀን ያንቺ ነገር ድንገት ጉብኝት ያገኛል። የሚገርማችሁ ውድ ነው ቀኑ። ሰውዬው ተስፋ የለውም፣ ዘመድ የለውም። ተስፋ ነው የእግዚአብሔር መልአክ መጥቶ ሲያናውጥ ቆይ ሰዎቹ ገለል ብለዋል። አሁን እንደምን እገባለሁ ሲል ሌላው እንደሱ ነገር ያለበት ይመጣል፣ እንደሱ እንቆቅልሽ ያለበት ይመጣል። ሰውዬ እያለ እናንተ 38 ቀን አይደለም 38 ወር አይደለም 38 ሌሊት አይደለም 38 ዓመት ከኔ ዕድሜ በላይ የሆነ ሃሌሉያ ከእናንተ ዕድሜ በላይ የሆነው እዛ ቁጭ እያለ አንድ ቀን እታሰባለሁ እያለ አንድ ቀን ጌታ አያሳፍረኝም እያለ አንድ ቀን እኔም እፈታለሁ መራመድ እጀምራለሁ እያለ አንድ ቀን የዘመዶቼ እኩል እቆማለሁ እያለ 38 ዓመት ሲያስቆጥር ኢየሱስ መጣና አየ ብዙ ዘመን እንደሆነ ግን ተስፋ የማይቆርጥ ሰው እንደሆነ ያየና መዳን ትወዳለህ? አዎ ግን አለ ዘመድ የለኝ፣ ግን አለ የሚያነሳኝ የለም፣ ግን አለ መልአኩ ሲመጣ ከናልጋው እንኳን የሚጥለኝ የለም። ምን ላድርግ? እባክህ አንድ ቀንም ቢሆን እኔ ጋር ደርሳ ይለው አይቀርም አልተጻፈ ኢየሱስ ጌታ። ኢየሱስ ግን እንዲህ አሁን መልአኩ
ተዋል። መልአኩ መጥቶ ተቀድመሃል። ሃሌሉያ አሜን። የሆነ ነገር መጥቶ ቻንስ መጥቶ የተቀደማችሁ ሰዎች ከቻንስ በላይ ሆኖ ኢየሱስ ይመጣልሻል። ከሁኔታ በላይ የሆነው ጌታ ይመጣልሻል። አሁን አልጋ ተሸከም ተሸክመ ሂድ። ለይመሰላችሁ አልጋውን ጥሎ ቢሄድና ሌላኛው ሰው ስለሚመስላቸው 30 ዓመት 8 ዓመት የተሸከመው ምልክቱን ላዩ ላይ አልጋው ሰለቸኝ ሳትል ቆረቆረኝ ሳይል ላዩ ላይ ተኝቶ 38 ዓመት አሁን ምልክት እንዲሆንልን የመታሰብ ድንገት ጉብኝት እንደሆነ ምልክት እንዲሆንልን አልጋውን ተሸክሞ ሲሄድ ና አሉት። በዛሬ ቀን እኮ አይፈቀድም። ለምንድን ነው የምትሸከመው? በዛሬ ቀን እኮ አይፈቀድም። የሆነ ሰውዬ ስሙን እንኳን አያውቅም አልጋ ተሸክመ ሂድ ብሎኛል። እሱ ሲናገር ለዘመናት እዚያ ባህር ጋር ያስቀመጠኝ ታሪኬን ያፈነው ከላይ ላይ ተነሳ አለ። ዛሬ ጉብኝት ሲሆን መርገም ለቆሽ ይሄዳል። ጭንቀት ለቆሽ ይሄዳል። ሰው ተጣላ ሰልፍ ያለው ይሰበራል። ጉብኝት ሲሆን ዛሬ ጉብኝት ይሆንልኛል። እኔ አማኝ ነው ፈልግ አማኝ እናጠቃል። አማኝ የራሱን ነገር ያስለቅቃል። አማኝ ከሆናችሁ የሌለው ነገር አለ ብላችሁ ታምናላችሁ። አዲሱ ማናይታሰ ልጁ ሞቶ ሰላም ነው አለ። ነገሩ በጣም ነገር ወደ ለምታጂ ለሰላም ነው የሚሄደው። ምክንያቱም ለባላ ሞቷል ልጅ ብትል ምንም መፍትሄ የለውም እና በቃ እድር ጠርተን እንቀበለው ስለምን እሷ ግን መፍትሄ የት እንዳለ ታውቃለች። ጊያዙን ቃል ሄደው ምን ነው በሰላም ነው? አዎ በሰላም ነው። እኔ የሚፈልገው አንተ ሳይሆን መጀመሪያው ቃል የተናገረው ከእግዚአብሔር መፍትሄ ወደ ሕይወቴ ወደ ቤቴ ያመጣውን ሰውየው እፈልጋለሁ አለች። ጊያዝ ቅደምና ዱላውን ይዘድና ኖ ጊያዝ ቤት ምንም መፍትሄ ያመጣማል። ምናልባት እኮ ተጠራጣሪ ሊሆን ይችላል። ጊያዝ አንተን ነው የምፈልገው ይልሳለች። ተከተለኝ አለች። ሃሌሉያ የሞተ ነገር ይዛችሁ እግዚአብሔር ይደርስልኛል ያላችሁ፣ የደከመው ነገር ይዛችሁ እግዚአብሔር ያስበኛል አንድ ቀን ያላችሁ ዛሬ ማለዳ ጉብኝት ይሆንላችኋል። ዛሬ ማለዳ መታሰብ ይሆናል። ጉብኝት ይሆናል። ለቤተ ጉብኝት ይሆናል። ለአገልግሎት ጉብኝት ይሆናል። እግዚአብሔር ያስበኛል። ሃሌሉያ ተከተለኛ አንተን ማትቻለ ድማለች። አንተ ጋር ነው ያለው ነገር። ስገባ ልጁ ሞቷል። መሞቱን እኮ የእሷ ባል አልሰማም። ሃሌሉያ አሜን። ማነው ጨካ ምስጢሩን ለጌታ ብቻ የሚያወራው? እንደዛ አይነት ሰዎችን ኢየሱስ ይጎበኛል። አሜን። እንደዛ አይነት ሰዎች ዛሬ ማለዳ ድንገተኛ ጉብኝት ይሆናል። ወለቆታዊ መታሰብ ይሆናል። ድንገት ታሪክሽ ይለወጣል። ድንገት ቀንበርሽ ይሰበራል። ድንገት ጠላትሽ ይነቀላል። አንቺ ምታት የሚመስለው ሊሆን ይችላል። ኢየሱስ ሲመጣ ሰውዬው አልጋን ተሸክሞ ሲሄድ አንድ ቀን እኮ ጎራ ብሎ ያላዩት። ለምንድን ነው በዛሬ ቀን የምትሸከመው? በዛሬ ቀን እኮ ክልክል ነው። ጣል ሲሉ እኔ አልጥልም። የመዳን ምልክት ነውና የመፈታት ምልክት ነውና ሃሌሉያ ተሸከም ብሎኛል። ይዘድ ብሎኛል። መንገድ ላይ አታስልምኝ አለ። መንገድ ላይ አታወርዱም አለ። ይሸዳለሁ። አሜን አሜን አሜን። ቀኝ እጃችሁን አንሱና ከአብ የተሰጠኝ ስጦታ በሁኔታ አልጥልም፣ በሰልፍ ብዛት አልጥልም። እየበረታው ተሸክሜ እሮጣለሁ። ሃሌሉያ አሜን ነው። ኢየሱስ ጌታ አሜን። አንድ ቀን አየና ብዙ ነገር ካለፈ በኋላ ቶሎ ለመናገር ስለምፈልግ አየን። ድናል አይደል? ዋው ያዳነኝ ነው አለ። የፈወሰኝ ነው አለ። ድንገት ቃል አወጣልኝ። ድንገት 38 ዓመት ያሰረኝ እስራት የፈታልኝ ነው አለ። ኢየሱስን አትሰውርም በሉት።
እሱ ክብሬ ነው በል። እሱ ማረጌ ነው በል። እሱ መድኃኒቴ ነው በል። ሃሌሉያ። ዛሬ ማለዳ ድንገተኛ ጉብኝት፣ ድንገተኛ ጉብኝት ከልዑል ከእግዚአብሔር ዘንድ ለቤትሽ ይላካል። ቃል የሚያምናል። ሃሌሉያ። ይህ ቃል ከአንቺ ሕይወት ላይ መነቀል ያለበትን ይነቀላል። እንዳትጎበኝ ዘመናት ያስቆጠረው ይሰብርና መታሰብን ያደርጋል። ድንገት ጉብኝት ያደርጋል። ሃሌሉያ። ይጎበኛለሁ በል። ዛሬ ቀን በል ለእኔ ሕይወት እግዚአብሔር ጉብኝት ያደርጋል። ጎን ያለውን ቃልና ጉብኝት ሆኖልሃል በል። ደስ ይበል በሉት። እግዚአብሔር ከጠላቶች መካከል በሚገርም ክብር በሚገርም በረከት ሊጎበኝ ነው፣ ሊያስብ ነው፣ ሊያነሳሽ ነው። ሃሌሉያ። ተዋርጃለሁ ያልሽበት አትቀርም። ጉዶም ያልሽበት ቦታ አትቀርም። ጉብኝት ይመጣል። እልፍ ትላለሽ። የሚጎበኝሽ ጌታ ይመጣል። እልፍ በይ የሚል ጌታ ይመጣል። ተነስ የሚል ጌታ ይመጣል። ውረስ የሚል ጌታ ይመጣል። ሃሌሉያ። ጉብኝት ይሆናል። እኔ የሰማሁትን ድምፅ ነው የማያገለግላችሁ። እግዚአብሔር በዚህ ማለዳ ጉብኝትን ያደርጋል። አዳላዲያ የምታገለግለው የምታገለጊ የተለያየ ነገሮች የምትሰሪ እልፍ ያለ ቻሌንጅ የሆነብሽ ልዑል ሲመጣ እልፍ። ሃሌሉያ። ለምን? ጉብኝትን ይዞ ስለሚመጣ። መጽሐፍ ሲናገር እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን። ህልም መሰለ። ምርኮ ተመልሶ ጉብኝት ሆኖ መታሰብ ሆኖ በአሕዛብ ዘንድ እግዚአብሔር ታላቅ ነገር ያደረገላቸው ተባለ። መቼ? እግዚአብሔር ጉብኝት ሲያደርግ፣ እግዚአብሔር መታሰብን ሲያደርግ። አሜን አሜን። ጉብኝት ይሆንላቸው። ይሄ ጉብኝት ድንገታዊ ነው፣ ከሰማይ የሆነው ጉብኝት ይሆንልኛል በሉ። ዛሬ ማለዳ በሉ የጉብኝት ቀን ነው። እግዚአብሔር በዚህ ማለዳ ያስበኛል። እግዚአብሔር ሲያስብሽ ያስለቀሰሽን ትረሳለሽ፣ ያንገዳገድሽን ትረሳለሽ፣ ተስፋ ያስቆረጠሽን ትረሳለሽ። መቼ? እግዚአብሔር መጥቶ አይዞህ አለው መጥቼልሻል። መሞት አይሆንም፣ መታሰር አይሆንም፣ መያዝ አይሆንም፣ አንገት መድፋት አይሆንም፣ ማፈር አይሆንም። መቼ? እግዚአብሔር ሲጎበኝ። ጉብኝት ይሆናል። ጉብኝት ይሆናል በሉ። ለቤቴ በሉ እግዚአብሔር እንደ ቃሉ መታሰብን አድርጎልኛል። ተደርጎልሻል። ሕይወትሽ እንደ ትላንትና አይቀጥልም። አሜን አሜን። አይ ማዱ ጋላሺ ካማራ ጋላ ባዲያ ሶብራራሺያ። አረ ጉብኝት ይሆናል። ጉብኝት ይሆናል። መታሰብ ይሆናል። መነሳት ይሆናል። መባረክ ይሆናል። እልፍ ማለት ይሆናል። ካሁን በኋላ ሕይወትሽ እዛው አይሆን። ለክቶ ያስቀመጠሽ ልኬቱ ይሰበራል። ያመነ ያለ እኔ ቀድሜ ተናግሬያለሁ። አማኝ ነው የምፈልገው። አማኝ ይሆንልኛል ይላል። አማኝ በሞተው ላይ ቃልን ያወጣል። አማኝ በሌለበት ላይ ያምናል። አብርሃም አመነ፣ ጽድቅም ሆኖ ተቆጠረለት ይላል። ልጅ ትወልዳለህ ሰው አምናለሁ። ሳራ ብላ ስትል እሱ አልሳቀም። ለምን? አምኗል። እንደዛ አማኝ የሚሆን አለ። ሃሌሉያ። ላመኑት ጉብኝት ይሆናል። ላመኑት መታሰብ ይሆናል። አሜን ነው ወይ? ሃሌሉያ።
እናቴ ለአንቺ ጉብኝት ይሆናል። ይሄ ጉብኝት ይሆንልሻል። ጉብኝት ይሆንልኛል በል። አሁን መውጣት ፈልገሽ እንዲህ ያጣበቁሽ ነገሮችን አሉ። እንዲህ መስማት ትፈልጋለሽ፣ ወደፊት መሄድ ትፈልጋለሽ፣ ግን ጠብቅ አድርጎ ነገርሽን ያዝ። አቤት መስፋት ትፈልጋለሽ፣ ግን እንዳሰፊ ነገርሽ እንዳይሰፋ ጠብቅ አድርጎ ያዝ። እግዚአብሔር ድንገት ጉብኝትን ስለሚያደርግ መታሰብ ይሆናል፣ መስፋት ይሆናል። አሜን አሜን። ካሁን በኋላ ዋጋ አስከፍለኝም በል። ብዙ ዘመን ዋጋ አስከፍሎኛል። አሁን ግን እግዚአብሔር እንደ ቃሉ ጉብኝትን በኔ ሕይወት ይፈጽማል። ይሆናል። አላቅም ከ2007 ጀምረሽ ዋጋ የከፈልሽበት ነገር አለ። ከዛ ጊዜ ጀምሮ ሰዎች አያውቁሽም፣ አንቺ ግን እየከፈልሽ ነው። ጥንቅር ያለው ነገርሽን ያዝ። እዚህ ሲገቢ እዛው እግዚአብሔር ሲባ አሜን አማን ካለ እጁን ያንሳል። አሜን ተባብረን መርገሙን እንሰብራለን። አሜን አዳላ ባራዲያ አንቺስ የሚሆን ነገር አለ። ሩቅ ታስባለሽ፣ ነገር ግን እዛው ያደረገሽ ይሰበራል። አሜን በኢየሱስ የተሰበረ ይሁን። አሜን ከዘመንሽ የተሰበረ ይሁን። አሜን አሜን አሜን። መታሰብ ነው የሚሆን። አሜን ይቀንሳል ስትይ የባሰ ነው። ከዛ ጊዜ ጀምሮ የባሰ እንጂ የቀነሰ የመጣ ነገር እግዚአብሔር ከዛ ጊዜ ጀምሮ አታክ ያደረገውን አውሬ ይቀጣል። አሜን ትፈታ። አሜን ተፈታ ለብዙ ትድረስ። አሜን የወደቁትን ታንሳ። አሜን የታሰሩትን ትፍታ። አሜን አሁን ልንገራችሁ ታውቃላችሁ፣ ግን እሷ መንገድም ስትወጣ ልቧ እያለቀሰ ነው የምትሄደው። ምክንያቱም ቢኖረኝ እንዲህ ቢያደርግ እያለች ነገሯን እንቅ አድርጎ ያዝ። ከከፍታ ይልቅ ነገርሽን ወደ ታች እያደረገኝ ነው ይመጣ ዋዋ ብሎሻል። ካሁን እዚህ የተነሳ ዘመን ጣልቃ ይግባ። አሜን ኢየሱስ ጣልቃ ይግባ። አሜን ለዚህ ለ38 ዓመት እንደደረሰ ቀንበሩን እንደሰበረለት ታሪኩን እንደቀየረለት እሺ ኢየሱስ ጌታ አሜን። ኢየሱስ ጌታ አሜን። እግዚአብሔር ካንቺ ላይ ብቻ አይደለም፣ ካንቺ ጋር እንዲነት ተግዳሮት ያለበት ከሁለት ሰው ይሰብራል ዛሬ ማለት አሜን። ነገራቸውን የያዘ ሮዞ ሮዞ ግን ምንም የሌለ ድካም ብቻ ያደረገባቸው አውሬ ይቀጣል። አሜን እነሱ ከተፈቱ እሺ ወንጌል ይሰራ። አሜን ይሰራ። አሜን ቀኝ እጃችሁን አንሱና ለሷና ከሷ ጋር ለሁለት ሰው እንጸልይ። እንዲያ ነው ኬዝ ያለባችሁ ተነሱ እስኪ ቁሙ። እንደሷ ነገር ተይዞብኛል፣ እደክማለሁ፣ እሮጣለሁ ግን ምንም የለም የምትሉ ኦሮሞ ደግሞ ወረደለሽ አከሸገን ወንት ከቆ ነው የላቀ በሜዳ ገና ይፈም ከንጀተን ቁሙ። በእምነት ቃል እናወጣለን። እግዚአብሔር የመርገሙን ጉልበት ይሰብራል። አሜን ስኬታችሁ ላይ የተቀመጠ የአውሬ ጭንቅላት ይሰበራል። አሜን ያደለም ከተማን የሚቆጣጠረው ብርሃን እንችላለን። አሜን ብርሃን አንተላል። አሜን ለቄሮስ እኮ የተደበቀውና እሰጣለሁ ማንም እስካሁን ክርስታት ያላወቁት እናንተ ነገር ላይ እንዲህ የቆመ አውሬ በኢየሱስ የተገለበጠ ይሁን። በጌታ በኢየሱስ የተሰበረ ይሁን።
ቀኝ እጃችሁን አንሱ። እኔ በእምነት ነው ቃል የሚያወጣው። ላመኑት ይሆንላችሁ። አሜን። ላመኑት በረከት ያገኛችኋል። ላመኑት ጉብኝት ይሆናል። ላመኑት መርገም የተሰበረ ይሆናል። እግዚአብሔር አምላክ ሆይ ጸልያለሁ። የቅዱሳንን በረከት የበላ